እስኪ አያምርም? ይሄን ዳቦ የምትፈልጉ ዴሊቨሪ እናደርሳለን ያላችሁበት ድረስ ደውሉልን። እንግዲህ ድምፁ ሰማው ከታች እየመጣ ሲሆን እዚህ ጋር ተገልብጬ ፌንት እሰራለሁ። ምን እንደሚሰሙ ከዛን ደግሞ ፕራንክ ነው ስለው ምን እንደሚሰሙ አስቡ። እኔ እንግዲህ ዘንጫለሁ፣ ዳቦም የቡሄን ጋግሬያለሁ፣ ቤቱን ማጽድቻለሁ። ምን ሆናለች ብሎ ነው የሚያስበው። እንግዲህ አላውቅም ብቻ ምን እንደሚሰማው። እኔ ፌንት እሰራለሁ፣ ቤቱ ከጸድቶለታል፣ ከስተካክሎለታል። የተለያየ ስሜት ነው የሚደበላለቀበት። እስኪ አያምርም ይሄ ዳቦ? በነገራችን ላይ እዩት እስኪ። እንግዲህ ካሜራ እንደብቃለን። እንግዲህ ቤተሰብ አሁን ልደውልለት ነው። እንደዚህ እኔም ተዘጋጅቻለሁ። እንደዚህም ዳቦ ማቃረብ ያለው እና አሁን እደውልለታለሁ። እስኪ ምን እንደሚል እንሰማለን አብረን። እኔ እደውልለታለሁ። እንደዚህ አሞኝ ቤት ነኝ ያለሁት እና ቶሎ ብለዋለሁ። እንግዲህ ስልኩ ጠርቷል። እንደሚል ሄሎ፣ እዚህ ጋር ፌንት እሰራለሁ። እስኪ እንግዲህ እንዴት እንደምሰራ አላውቅም። እንግዲህ ለማስመሰል እሞክራለሁ። ምን እንደሚል አብረን እናያለን። ካሜራዬን ደብቄያታለሁ፣ አትታይም። እስኪ ስልኬን እዚህ ጋር አስቀምጠዋለሁ። አላውቅም። እንደዚህ ልተኛበት። እየመጣ ነው ያለው። እኔ እንግዲህ እንደዚህ ሆኜ እየመጣ ነው ያለው። እንግዲህ በተኛት ነው ብሎ ህይወት በስመ አብ ወወልድ ወመንፈስ ቅዱስ። አንቺ ህይወት ወይሽን ካሜራ እንግዲህ እዛ ጋር አድርጌያለሁ። ታለ ካሜራ ሁለተኛ እኔ ቤት እንዳትመጪ ማነጋገርልሽ። እንዴ እኔ ነኝ የእውነት ነኝ። ሳትቀልጂ ማርያምን እኔ ነኝ። ማርያምን እንዴ ትጋግራለሽ እንዴ? አዎ በጣም ነው የምጋግረው። ባለሙያ ነሽ እንዴ? እንደዚህ እንዳ አሸንዳቢ ይኸው አሸንዳ ብቻ ነው የምታውቂው? ሌላ አላውቅማ። አሸንዳውዬ ይሄ ብቻ ነው የምታውቂው? ይሄንን ማውቀው ሰው ደግሞ የሚያውቀው ነው የሚለው። ሰላም ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን። እንዴት ናችሁ? እንግዲህ ዛሬ ለየት ባለ ቪዲዮ መጥቻለሁ። እንኳን ለደብረ ታቦር በዓል በሰላም አደረሳችሁ። በዓሉ የሰላም የፍቅር ይሆንላችሁ። እንግዲህ ዛሬ አንድ ለየት ባለ ቪዲዮ መጥቻለሁ፣ በዓሉን በተመለከተ ቪዲዮ። ዋናው የቪዲዮ ሀሳብ ምንድነው? እኔ እንግዲህ ዛሬ አንዱ ቤት መጥቻለሁ። እንደምታዩ ፏፈሽ ብያለሁ። ቤቱንም አስተካክዬለታለሁ ምናምን እና ዳቦ ምናምን የቡሄ ዳቦ ጋግሬያለሁ። በነገራችን ላይ የጋገርኩትን ዳቦ ብታዩት ታዙኛላችሁ። ደውሉልኝ የምትፈልጉ ይሄን ዳቦ እና ዳቦም ጋግሬያለሁ። እሱ የለም ስራ ሄዷል። እንግዲህ ዛሬ ቡሄ እና ስራ ሄዷል። ዳቦ ጋግሬያለሁ። ቤቱን አስተካክዬለታለሁ። እንደምመጣ አያውቅም። እኔ እንደምመጣ አያውቅም እና ደውልለታለሁ። ደውዬለት አሞኛልና አሞኝ ተኝቻለሁ እና ቶሎ በል በጣም አሞኛል ልወድቅ ነው ምናምን ነው የምለው ማለት ነው። እና ምንድነው ማደርገው መሰላችሁ? እሱ ሲመጣ እንግዲህ ቤቱን ፋርግለታለሁ። የቡሄ ዳቦ ማዘጋጅቻለሁ። እንግዲህ ወንድ ላይ ታቆታላችሁ፣ ግን ፋ ነው ያደረኩትለት ቤቱን ፋርግያለሁ። ዳቦ ማዘጋጅቻለሁ። ሊመጣ ሲል ደረጃው ቋቋ ሲል ሲሰማኝ ምን ያደርጋለሁ መሰላችሁ? እዚህ ምንጣፍ ላይ ይታያችኋል። ምንጣፍ ላይ እኔ ታመሚያለሁ ነው የምለው። መጀመሪያ ታመሚያለሁ ቶሎ ናልኝ ሐኪም ቤት ወሰደኝ ነው የምለው። ሲመጣ ግን እዚህ ጋር ፌንት ሰርቼ ግልብጥ እላለሁ። እዚህ ፌንት ሰርቼ እንትን እላለሁ ማለት ነው። እስኪ እኔም ለፌንት ለመስራት እሞክራለሁ፣ ለማስመሰል እሞክራለሁ፣ እንደማይሰማ ሰው እሞክራለሁ። እኔም እስኪ እሱ ምን ይላል፣ ምን ይሰማል፣ ምንድን ነው የሚያደርገኝ፣ ምን ሐኪም ቤት ነው የሚወስደኝ፣ ምን እንደሚል እስኪ አብረን እናያለን። እኔ ደግሞ በደንብ አስመስላለሁ። እዚህ ጋር ተኝቼ በደንብ ለማስመሰል እሞክራለሁ። እስኪ እንግዲህ አሁን ላቀራርብ። እንግዲህ ቤተሰብ የጋገርኩት ዳቦ ይሄን ይመስላል። እዩት እስኪ አያምርም? ይሄን ዳቦ የምትፈልጉ ዴሊቨሪ እናደርሳለን ያላችሁበት ድረስ ደውሉልን።
እንግዲህ ሁላችሁም የውሄ ዳቦ ይሄን የመሰለ ዳቦ ጋግሬ ያለው እኔ እንደዚህ ኳፈሽ ብያለሁ። እንግዲህ ችግሩ ምንድነው? በኋላ ሲመጣ ዋናው ማደርገው ነገር ምንድነው? አሁን እዚህ ጋር ፌንት እሰራለሁ ማለት ነው። እደውልለታለሁ። ልክ ሲመጣ እሱ እኔ ድምፁ ሰማው ከታች እየመጣ ሲሆን እዚህ ጋር ተገልብጬ ፌንት እሰራለሁ። ምን እንደሚሰማው ከዛን ደግሞ ፕራንክ ነው ስለው ምን እንደሚሰማው አስቡ። እኔ እንግዲህ ዘንጫለሁ። ዳቦም የቡሄን ጋግሬ ያለው ቤቱን ማጽድቻለሁ። ምን ሆናለች ብሎ ነው የሚያስበው። እንግዲህ አላውቅም ብቻ ምን እንደሚሰማው። እኔ ፌንት እሰራለሁ። ቤቱ ከጸድቶለታል፣ ከሳክቦለታል። የተለያየ ስሜት ነው የሚደበላለቅበት። እስኪ አምርም ዳቦ በነገራችን ላይ እዩት እስኪ። እንግዲህ ካሜራ እንደብቃለን። እንግዲህ ቤተሰብ አሁን ልደውልለት ነው። እንደዚህ ተዘጋጅቻለሁ። እንደዚህ ዳቦ ማቃረብ ያለው እና አሁን እደውልለታለሁ። እስኪ ምን እንደሚል እንሰማለን አብረን። እኔ እደውልለታለሁ። እንደዚህ አሞኝ ቤት ነኝ ያለሁት እና ቶሎ እለዋለሁ። እንግዲህ ስልኩ ጠርቷል። ሄሎ እንዴት ዋልክ? አንዱ ሰላም ነሽ? እግዚአብሔር ይመስገን ደህና ነኝ። ደህና ነኝ። ምን አደረግሽ? አቤት ይሰማኛል። ትንሽ አሞኝ ነው፣ ለዛ ነው። ምን አመመሽ? እኔ እንጃ ትንሽ አሞኝ ነው። በቃ ግን ቤትህ መጥቻለሁ እና መምጣት ከቻልክ ና ቶሎ። ምን ነው? አዎ ትንሽ እያመመኝ ነው እና ናልኝ ከቻልክ። ምንሽ ነው ያመመሽ? እኔ እንጃ ትንሽ ራሴ ምናምን ነው ያመመኝ። እንዴት ነሽ ታዲያ? አቤት ይሰማኛል። ምንም ትንሽ ስላመመኝ ነው፣ ለዛ ነው ማውራትም አልችልም እና አሁን በጣም እያመመኝ ነው ያለው። አልሄድኩም፣ ይሻለኛል ብዬ አልሄድኩም። አይሰማም? ይሰማኛል። አቤት ምን አልከኝ? መድኃኒት ወሰድሽበት? አልወሰድኩበትም እና በጣም እያመመኝ እየጨነቀኝ ምናምን ነው። ከቻልክ ና ቶሎ፣ ቤት ነኝ ያለ። በጣም ራሴን እያመመኝ ነው ያለው። ቤት ማንም የለም አንተ ጋር? አንተ ጋር እኮ መጥቻለሁ እኔ። አንተ ጋር ለምን? እንደው ዝም ብዬ ካለግ ብዬ ነበር። ለካ ስራ ነው፣ ስራ መሆኑን ረስቼው ነው ዛሬ። እኮ ስራ ነኝ ነው እና መምጣት አትችልም እንዴ? በጣም እያመመኝ ነው እኮ። በጣም ይሄን እያመመኝ ነው። ተቻልክ ና አስፈቅደክም ቢሆን ደግሞ ሰዓት ደርሶ የለ እንደ አሁን መምጫክ ሰዓት። የሆነ አስቸኳይ ስራ ነበረኝ እና ምናልባት ያቆየኛል ብዬ ነው። ቶሎ ናልኝ በእናትህ። ያው ቅርብ አይደለ? ለቤትክም ቅርብ አይደለ ነው ስራ ቦታ ከለቤትክ ቅርብ አይደለም? ቆይና ላሙሽ ነው? እሺ በቃ መጣል በቃ። ስመጣ እሺ ግን ቶሎ ድረስልኝ፣ በጣም እያመመኝ ነውና። እስከዛን ድረስ ቶሎ ካልደረስክ እንግዲህ አላውቅም፣ ብቻ ልሞት እችላለሁ። ምን እንዴንሽ ገንቺ በቃልሽን ታዩና አመጣለሁ። እሺ ቶሎ በል በቃ ፍጠነው። እሺ ተረጋጋ። እሺ እንግዲህ ቤተሰብ ይኸውላችሁ ደውዬለት እንደዚህ ብዬዋለሁ። አስቸኳይ ስራ አለብኝ እንግዲህ የምሰራው ብሏል። ቤትክ ነኝ እኔ አሞኛል ብዬዋለሁ። እንግዲህ ያለውን ሰምታችኋል። እንግዲህ ሲመጣ እኔ እዚህ ጋር ፌንት ነቅዬ ምን እንደሚሰማው ምን እንደሚል አብረን እናያለን። እኔ በጣም ነው ማስመስለው፣ በቃ እንዳመመው ሰው ፌንት እንደበላ ሰው በቃ ምንም እንደማያውቅ ሰው ነው ማስመስለው። ምን እንደሚያደርገኝ እስኪ አብረን እናያለን። እየመጣ ነው አሁን። ከመጣ በኋላ እሰማለሁ። ከዛም በኋላ ልክ እደውልለታለሁ እየመጣው ነው ሲል በር ሲከፈት ምናምን እሰማለሁ። ከመጣ በኋላ እኔ እዚህ ጋር ፌንት እሰራለሁ ማለት ነው። አብራችሁ እስከ መጨረሻው ድረስ ተከታተሉ። ይሄን ቪዲዮ ላይክ፣ ሰብስክራይብ አድርጉልን። እንኳን ለደብረ ታቦር በዓል በሰላም አደረሳችሁ። መልካም በዓል። እንግዲህ ቤተሰብ
አሁን እየመጣ ነው ያለው ይሰማኛል። እኔ እንግዲህ ይሄን ዳቦን አነሳዋለሁ እንዳይነቃ ምናምን አነሳውና ዳቦ እዚህ ጋር ፌንት እሰራለሁ። እስኪ እንግዲህ እንዴት እንደምሰራ አላውቅም። እንግዲህ ለማስመሰል እሞክራለሁ። ምን እንደሚል አብረን እናያለን። ካሜራዬን ደብቄያታለሁ አትታይም። እስኪ ስልኬን እዚህ ጋር አስቀምጠዋለሁ። እንግዲህ ዳቦ ላንሳና እንደዚህ ገለብጣለሁ ማለት ነው። እየመጣ ነው ያለው አሁን እንግዲህ እዚህ ጋር እንግዲህ ፌንት ሰርቼ ለማስመሰል እሞክራለሁ። እንግዲህ አብረን ያለን ይሄን ዳቦ ላንሳው ሲመጣ በኋላ አቀርበዋለሁ ማለት ነው። እንግዲህ እዚህ ጋር ነው ፌንት የምሰራው። እየመጣ ነው ምናምን ያለው አሁን ፌንት እሰራለሁ ማለት ፌንት ተቀርቆ ነው እንደዚህ ማለት ነው። እንደዚህ እንዴት ነው መሆኑ አላውቅም። እንደዚህ ልተኛበት እየመጣ ነው ያለው እንግዲህ እንደዚህ ወይ ህይወት አንቺ ህይወት በስመ አብ ወወልድ ወመንፈስ ቅዱስ አንቺ ህይወት አንቺ ህይወት ምን ሆነሽ ነው? ወጅን ያን እየመጣታለ ይዛ አንዱ የተኛለች እንዴ ደግሞ አንቺ ትቀልጃለሽ እንዴ እንደዚህ የሆነ ነገር ጭራሽ መጥቶኛል ማለት ነው። ጭንቅላቴም መጥቶኛል እንዴ እንዴ አርብ ከነከተሽ ምን ያነሳል ተናግራሽ እንዴት ነው የምትቀልጂው አንቺ እንዴት እንደመጣ ታውቂያለሽ? ከዛ ምን ያትቀልድ ነው? ኧረ ወደዛ ሂጂ በእናትሽ ከሌለ ወደዛ ሂጂ ቀለኛ በጣም ቀለሽ ወይኔ ተመልካቾች ራሴን መጥቶኛል። እናንተ በፈነከተሽ ወይኔ ራሴ መታገኝ እኮ በፈነከተሽ እንዴ አንተ እንዴት ነው እንደዚህ የምታስበው? እኔ ለማማታ አሞኝ እኮ ነው የተኛሁት ማለት ነተኛ ለምን ተነሳሽ? ወይኔ ራሴ የእውነት ሲራሚኩ መጥቶኛል። እንኳን መጣሽ እና ቤት እንኳን አላደረኩልሽም። በምንም ፏ አላለም። ቤት ሁሌም ፏ ያለን እንዴ እንደዚህ አስፋ አጽዳድቼ አልጠበቅኩም። ቤት ሁሌም ፏ ያለን እና ደግሞ እንደዚህ እንጣልኩ እንደ ሸቀም ስለብሽ ምናምን ዛሬ እንዴ እና ቢሆንስ እና ዛሬ እኮ በዓል ነው። ቦዬ እኮ ነው ይሁና ታዲያ እና እንደዚህ ነው እና በቦዬ ካለ እንደዚህ አሞኛል ብለሽ ነው እንዴ አጣርፍሽ የምጠሪኝ? አይ እኔማ ይኸውልህ እንግዲህ ቤትክን አጥራድቼ ዛሬ ምን ይሰማል ምናምን ብዬ እኔማ ፕራንክ አደርግህ ነበር። ካሜራ እንግዲህ እዛ ጋር አድርጌያለሁ። ታለ ካሜራ የማትረቢ እንግዲህ ይኸው ዛሬ እንግዲህ ካሜራ ደቅኜ በዓል እንደዚህ ፏፈሽ ይኸውልህ ፏፈሽ ብዬ መጥቼ ቤትክ እንደዚህ ፏርጌልህ ፈሽ ምንድን ነው እሱ ይኸው ፈሽ እንደዚህ ነው። ቤትክ እንደዚህ አስተካክዬልህ እና ሌላም ሰርፕራይዝ አለኝ። እንግዲህ ዛሬ ቡሄን መስዬ የጠበቅኩህ ታዲያ ምንም አልተሰማኝም። እንዴት ነው የማልተሰማኝ? አሞኛል ብለሽኛል። አጣርፍሽኝ ጠራሽኝ። የእውነት መሬቱ መጥቶኛል። ማርያም በፈነከተሽ እንዴት በኔ ተጨክናለህ አንተ? አንቺ በኔ ጨክነሽ አይደለም እንዴ? ራስን በጣም አመመኝ። በጣም ያስደነገጥሽኝ እኮ። ሁለተኛ እንደዚህ እንዳታረጊ አላደርግም። ግን ቁልፌን ራሱ ይዤ ነው የምሄደው ስራ ስሄድ። እኔ ጋር እኮ አንድ ቁልፍ አለ። አምጪ ቁልፉን እሱን አምጪ። እሰጥካለሁ ችግር የለም። አዎ
ያለ ፈቃድ መግባት አይቻልም። ሁለተኛ እኔ ቤት እንዳትመጪ። ቁልፉ ራሱ አንቺ ጋር ያለውን ቁልፍ ታመጫለሽ። ምን ማለት ነው ደግሞ? ከመቼ ወዲያ ነው እንደዚህ የምንተባለው እናንተ? ታዲያ ምንድን ነው እዚህ ፕራንክ ይደረጋል እንዴ? ይሄ ሰው ስራ ላይ ነው ያለው። መንገድ ላይ ቾኮልኮ ሌላ ነገር ቢያጋጥመኝስ? ምን ታዲያ ምን ነገር ካለው ትመጣለህ? ምን የአዲስ ነገር ነው? ዛሬ አሞኛል እኮ ነው ያልሽው። እና በቃ ቢያመኝም አንዳንድ ቀን ያመኝ ነው። ሁሌም ያው አሞኝ አንዳንድ ያመኝ ነው ይሄ እንዴ? እንደዚህ የምትለው ቁልፍ ከለክሻለሁ። እንዴት ታስቢ ነው አንቺ እንደዚህ ጥበብ ለብሰሽ ቤቱን ምንጣፍ አንጥፈሽ እንዲህ መሬት ወደድሽው? ምን አስበሽ ነው? እንግዲህ ያው ልክ ያው እንግዲህ ምን ይሰማካል ብዬ አስቤ ነው። እኔ ማስየማ ተሰማክ እንደው ሰጠኝ ግን ተውጪ ምን አስበክ ነበር? ሞቼ መሰልኩ? እኔ አሞሽ ወደድሽ መሰለኛ። ካለማኪን ቤተሰብ ወስደኝ ወረጨብሽ እኮ ከዛ አስነቃው። ፈርስት ኤመርጀንሲ ይባላል። ምን ማለት ነው? ይሄ ደግሞ ካልሰራውልሽ ፕራንክ አድርገሽ ምን አለበኝ። እንዳትረሱ ተመልካቾቻችን። ሰላም በላቸው እንግዲህ አላቸው እንዴ በላቸው። ሰላም እንዴት ናችሁ? እንግዲህ አንድ ሰርፕራይዝ አለኝ። ያው ይሄ በዓሉን የመሰለ ብላችሁ ተመልካቾች፣ ይሄን የመሰለ ዳቦ ጋግሬ ላበላው ነው። ቡሄን ይሄው ለጥፋቴ ይቅርታ። ይሄው ማን የጋገረው እንዴ? እኔ ነኝ። እኔ ህይወቷ አንደዚህ ማትጋገሪ ማንቺ እኔ ለምን ደም አልጋገረው? እንግዲህ ዳቦ ለምንድን ነው የሚጋገረው ይመስልካል? ያው ለቡሄ ነው የሚጋገረው። ግን ማን የጋገረልሽ? እንዴ እኔ ነኝ። የእውነት እኔ ነኝ። ሳትቀልጂ ማርያምን እኔ ነኝ። ማርያምን እንዴት የጋገረልሽ እንዴ? በጣም ነው የምጋገረው። ባለሙያ ነሽ እንዴ? ለዚህ እንግዲህ ያው ቡሄን ባስመለከተ እንግዲህ ቤተሰቦች እኔ እንደዚህ ቪዲዮ ልሰራላችሁ ሞክሬያለሁ። እንግዲህ እሱ አያውቅም ነበር። አብረን ብንሰራ ደግሞ የበለጠ ያምር ነበር። እንግዲህ እሱ ስራ ስለሆነ ስላልተመቸው ያው እንግዲህ አብረን እንሰራለን ብለን ነበር የበዓል ቪዲዮ ስላልተመቸው እንግዲህ ስራ ስለበዛበት ሰሞኑን እኔ እንግዲህ የበዓል ቪዲዮ እንደዚህ ለመስራት ሞክሬያለሁ። እንግዲህ እናንተም መልካም በዓል እላችኋለሁ። እንግዲህ ደግሞ እስኪ አንዱ መልካም በዓል ስለው የተወሰነ ነገር ይበላችሁ እስኪ እንኳን ደረሰ። አይ ቅድሚያ ማን አነጋገረው እንዴ? እኔ ጋስተሽማ ነው እኔማ ጋገርሽ አይደለም። በነገራችን ላይ ማለት ነው እንደዚህ ዳቦ ማዘዝ የምትፈልጉ ዳቦ ያላችሁበት ድረስ አመጣለሁ፣ ጋግራለሁ። በስልክ ቁጥራችን ደውሉልን። ዳቦ እንደዚህ ጋገርን እናመጣለን። እንደውም አታስታውስም? ከዚህ በፊት የምንጋግራቸውን ዳቦዎች ያላችሁበት ድረስ ዴሊቨሪ እናደርሳለን ከ5 ኪሎ ጀምሮ። እኮ ማን ጋገረው ነው እንዴ? እኔ ነኝ። እንደዚህ ባለሙያ እንደሆንሽ እኮ አላውቅም ነበር። እንደዚህ ባለሙያ እንደሆንሽ አላውቅም ነበር። ሙያ ገና ሲቀመስ ነው እንደዚህ ሲቀመስ ማለት ነው። ሲላጨስ በስተቀር አይ ይመስላል ዳቦ አይ ይመስላል ህብስት እየበላክ እንቡጥ ነው። ታዲያ ሁሉ የኔ ነው። እንግዲህ በዓልን አንተ ያው ቪዲዮ መስራት ስላልተመቸን አብረን እኔ ብቻዬን ለመስራት ሞክሬያለሁ እና ይሄን ይመስላል በዓልን። እንግዲህ በዓልን በዚህ መንገድ ለመስራት ሞክሬያለሁ። እኔ አንተ ይልክም አንተ ባትኖርም እንደዚህ ቤት ከንፋ አድርጌ እንደዚህ ዳቦ ጋግሬ ቤት ይሄ መጥቼ አድርጌ ጠብቄዋለሁ። እንግዲህ እሱ እና በዚህ መንገድ ብናከብር ብዬ ነው ያመጣሁት እኔ ዳቦ ማለት ነው። እና ላንተ ነው ዳቦ። በዓል ማክበር ጥሩ ነው። ግን እንደዚህ ሰውን ቤት ራሱ ተባባል አይመስልም እንዴ? ቡናው ምኑ ነው ዳቦ የሰው ልብ ማንጠልጠል አያስፈልግም። አሁን እዚህ ጋር ወርቀሽ አሞኛል ብለሽ እኔ ቸኮልኩ ነው የመጣሁት፣ እየሮጥኩ ነው የመጣሁት። ልክ ነው እሱስ። እሺ አሁን አንቺ ወየው በይልኝና ይሄን አንድ ሙሉ ዳቦ ሰጥሻለሁ። ምን ነው አንድ ሙሉ ዳቦ ብቻ እንደ ራሴ ነኝ እኮ ጋገርኩት እንዴ? እኮ ወየው በይልኝ እስቲ ወየው አይደለም ለምን አቆ ወየው ወንዶች ነው። ምን ችግር አለው? ምን ችግር አለው? እንደውም አሸንዳል ባለለክ። እሺ እሺ ሽልማት አለኝ። በደንብ ካልሽ ሽልማት አለሽ። ምን ነው ሽልማቱ? 1000 ብር ሸልምሻለሁ። የእውነት ግን ነው። 1000 ብር አልገባ ሂጂ እኔ ትልሻለሁ። እኔ ለምን? አዎ 1000 ብር እላለሁ። እንግዲህ ተመልካቾች እኔ አሸንዳ ብዬልህ ካልሸለመኝ የእውነት እቀየመዋለሁ። እሺ 1000 ብር ሸልምሻለሁ። እርግጠኛ ነህ? እኔ ደግሞ እላለሁ ደግሞ ከ1000 ብር በላይ የሚያወጥ ከ1000 ብር በላይ የሚሸልምሽ በደንብ ካልሽ። እሺ አይተጋል በዚህ ጋር አልበልልህ። እዚህ ጋር ቆሚና እሺ
እንግዲህ አሸንዳልን ነው እንግዲህ አላውቅም ግን አላውቅም እኮ ጋይስ ችግር የለውም። አሸንዳ አሸንዳዊ ወይኔ ላንድሽ ወንድምዬ እሺ አሸንዳ አሸንዳዊ አሸንዳ አሸንዳዊ ፀጉር የለሽም ግን ይበቃኛል። የራስ ነገር አይበቃም እናት ምንድን ነው እኮ በሽ በስነ ስርዓት ካልሆነ 1000 ብር ይቀራል። እንዳ አሸንዳዊ አሸንዳ አሸንዳዊ አሸንዳዊ ይኸው አሸንዳ ብቻ ነው የምታውቂው? ሌላ ላቀማ አሸንዳ አሸንዳውዬ ይሄ ብቻ ነው የምታውቂው? ይሄንን ማቀው ሰው ደግሞ የሚያውቀው ነው የሚለው ሰው ደግሞ የሚያውቀው ነው የሚለው ታዲያ ይሄን ብቻ እንደ በደንብ እሺ አሸንዳ አሸንዳውዬ አሸንዳ አሸንዳዊ ስንት ዓመትሽ ነው? 12 አሪፍ ነው። አትመስልም 12 ዓመት አልመስልም። ይሄ በጣም ነው አሸንዳ አሸንዳውዬ አሸንዳ እሺ ሸለመኛ አፍጥ ነው። እሺ ለመጨረሻ ጊዜ እንዴ በቃኝ ሆነ እሺ ብቻ ባይሻ አሸንዳ አሸንዳውዬ አሸንዳ 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 ሸለመኛ አፍጥ ነው። ሸለብዬ ስለሽ 1000 ብር እንደቃለክ ግን 1000 ብር አይገባውም። ለዚህ ግን ተገባው ማሰገባው ቃለ በደንብ አላልሽም። ፀጉር የለሽም፣ ከበሮ የለሽም። እኔ እኮ የተዘጋጀሁት ለአሸንዳ በዓል ሳይሆን ለቡሄ በዓል ነው። እሺ ወየ በይ አልችልም። ወየ በልሽ ሸልመኛ 1000 ብር አምጣ። ለዚህ 1000 ብር ነው የምትጠይቅኝ እንጂ እንደውም አንቺ ክፈኝ አዳምጥሻለሁ። ይሄን የመሰለ ድምጽ ማዳመጤ እንኳን ራሱ መሸለም አለብኝ እንዴ ማለት አንድ ሰው ሰምሻል ብለከኝ አይደል እንዴ? ቆይ እኔ መሰለ ድምጽ ሰምቼ በቆሜ ገደልከኝ። ችግር የለም ግን ቃልህን ነው እኔ ቃልን እጠብቃለሁ እኮ። እሺ በላ እንግዲህ በጣም ሰሞኑን የገዛሁት በጣም የሚገርም ነው። ብሩን ነው የገዛከው? ኧረ ልንገርሽ አዳምጪ መጀመሪያ። ከአይ ብር እንዴት ይገዛል? ልንገርሽ አዳምጪ መጀመሪያ። ነገርየው ከ1000 ብር በላይ ነው። እሺ ከተጠቀምሽበት ማለት ነው። እና እሱን ነው የምሸልምሽ። እሺ ይሄ መጽሐፍ የኃይልና የገንዘብ ሕግጋት በደንብ ካነበብሽው ቤሊነር ነው የምትሆኚው። ኦ ማይ ጋድ ፊልም ልበላ እንደቀደሙ ብር አይደል እንዴ ያልከኝ? አንተ መጽሐፍ እኮ አይደለም ያልከኝ። ይሄ ብሩ ነው የተሻለ። የቱን ብር? ይሄ 850 ብር ነው። እንዴት አንቺ ምሽለለከኝ በጣም ተሸውደኛለህ እንዴ? መጽሐፍ እኮ ከገንዘብ በላይ ነው። አራን ካውልክ አልፈልግልክም እንዴ? ሆ አሸንዳ በይና ያሸልምሻል እንደገና ይሄ ነው ሳጅ እንጂ አሎስ እንደም እንዳልሽ አይደል እንዳልከኝ እኮ ብሩም ይመጣላ። ይሄ 850 ብር እኮ ነው የመጽሐፍ ከዚህ በላይ አለ እንዴ? እንግዲህ ተመልካቾቻችን ይኸውላችሁ 1000 ብር ብሎ እሱ መጽሐፍ ሊሸልመኝ ነው። የቱ ይበልጣል? ተመልካቾቻችን መጽሐፍ ወይስ 1000 ብር ይበልጣው? እንዴ 1000 ብር መጽሐፍ ምን ያደርግልኛል? ካነበበ ሰው ሙሉ ሳይሆናል። እኔ ታዲያ ጉዱሉ ነኝ ማለት ነው አይደለም? እና ታዲያ እዛ ማለት አይደለም። ዛሬ ስጀማታ ነገር ብሎ ካልደም ተወይ ወይ ፕራንክ ሰራሉ ፕራንክ ሰራሉ። ለማንኛውም ተመልካቾቻችን እንኳን ለደብረ ታቦር በዓል በሰላም አደረሳችሁ። በዓሉ የሰላም የፍቅር የደስታ ይሁንላችሁ። እንግዲህ ይሄ እንዳቦ ጉራ ያላችሁ ቆመሱ እንላለን። እንግዲህ መልካም በዓል ይሁንላችሁ ብለናል። መልካም የደብረ ታቦር በዓል ይሁንላችሁ። እንግዲህ የዛሬ ቪዲዮ ይሄን ይመስል ነበረ። እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ መልካም የበዓል ይሁንላችሁ። ለማንኛውም ሽልማቴን አምጣ እንዴ ከ1000 ብር ይበልጥብኛል። አልፈልግም አላልሽም? አይ አመሰግናለሁ። ግን ድምጽሽን አስተካክዩ እሺ። እኔ እንደሰማኝ ሌላ ሰው እንዳይሰማሽ ያሳስሩሻል። ማለት ያምራል ማለት ፈልገን አመሰግናለሁ። እንግዲህ የዛሬ ቪዲዮአችን ይሄን ይመስል ነበር። ለእናንተ መልካም በዓል እናመሰግናለን። መልካም በዓል ይሁንላችሁ። መልካም የደብረ ታቦር በዓል። ለአዲስ ዓመት ደግሞ ለየት ያለ የበዓል ቪዲዮ ይዘንላችሁ እንመጣለን። እስከዛው ግን ቻው ባያችሁ። ቻው ቢሲንካ